ወደ ውጭ ሀገር መላክ ከፈለጋችሁ ወደ ዱባይ የሚሆን ወደ ኢትዮጵያ የሚሆን አራተኛው አምስተኛው ነው የምትነኩት። ኢንተርናሽናል ትራንስፈር የሚባለው ዌስተርን ዩኒየን ይመጣቸዋል። እነሱን ትነካላችሁ። ከዛ አድ ኒው ሬስፖንት የሚለውን ትነካላችሁ። ትነካላችሁ። ከዛ የምትልኩለት ሰው ሙሉ ስም አስተካክላችሁ ማለት ነው። አንድ ፊደል ሳትሳሳቱ፣ ከተሳሳታችሁ ለመመለስ ራሱ ይከብዳል። ሙሉ ካፒታል ደግሞ ስፔስ እያደረጋችሁ ነው መጻፍ ያለባችሁ። ከዛ አገሩን ዱባይም ይሆን አሁን ለምሳሌ ዱባይ ከሆነ ዩኤኢ ነው የሚባለው። ዩናይትድ አረብ ኤሚሬትስ እቺ እንደዚህ ነው የምትባለው። እሱን ነክታችሁ ከዛ እዚህ ላይ ዌስተርን ዩኒየን ካሽ ፒክአፕ የመጀመሪያውን ማለት ነው በአካል ሄዶ ነው የሚቀበሉት። ብሩን ሄዶ ባንክ ኮድ ይሰጣቸዋል። ያንን ኮድ ለነሱ ትልካላችሁ ከነ ሪሲቱ ማለት ነው። ፎቶ አንስታችሁ እነሱ ያንን ሪሲት ይዘው መታወቂያ ይዘው ሄዶ በአካል የሚቀበሉ ናቸው ነው የሚሆነው። ሁለተኛ ደግሞ ወደ አካውንታችሁ ቁጥር የነሱ አካውንት ይልኩና የነሱን ስም ሙሉ ስም ከዛ ይሄ ደግሞ ስዊፍት ኮዳቸው፣ ይሄ ደግሞ ባንካቸው ባንክ አልአረብ ቢባል አልአረብ ወርልድ ከተባለ ያንን ጽፋችሁ ስዊፍት ኮዱ ይመጣላችኋል። ደግሞ ይሄ ምንድነው? አብዛኛው ጊዜ ስትልኩ ለፋሚሊ ምናምን ስለሆነ አብዛኛው ወይ ጊፍትም ምናምን ሊሆን ይችላል። ከዛ ስዊፍት ኮዳቸው ደግሞ የባንኩን ስዊፍት ኮድ እነሱ ይሰጧቸዋል። ያንን ነክታችሁ ነው ኮንቲኒው የምታደርጉት። ከዛ በኋላ ቢአይሲ ማለት ነው የእነሱ የሚሰጧቸው አካውንት ቁጥር። ከዛ በኋላ ይቀጥልና አካውንታቸውን መሙላት ትችላላችሁ። ፎር ኤግዛምፕል እቺን አሁን አብዛኛው ግን የሚመረተው ዌስተርን ዩኒየን ስለሆነ በፍጥነት ነው የሚቀበሉት። ከዛ አሁን ለምሳሌ ኢትዮጵያን በልና አሁን ለኢትዮጵያ በዌስተርን ዩኒየን ካሽ ፒክአፕ ብቻ ነው የሚሰጠው። ዳት ሚንስ ስትልኩ ኮድ ይሰጣቸዋል። ከነ ሪሲቱ ኮዱን ወደ ቤተሰብ ትልኩና እነሱ መታወቂያ ይዘው ሄደው በአቅራቢያ ባንክ መቀበል ይችላሉ። በሁለተኛው መንገድ ግን አካውንት ቁጥር እስከማገኝ ነው። ከዛ
አሁን ምናልባት አረብ ወርልድ ከዛ የአይባን ቁጥራቸው እዚህ ይጻፋል። ከዛ ለሚላከው እንዳልኩ እንደዚህ ሆኖ ኮንቲኒው ይባላል። የባንኩ ሙሉ ስም መጀመሪያ የባንኩን ስም፣ አካውንት ቁጥር፣ ፐርፐዝ ጊፍት ሊሆን ይችላል። ከዛ ሁለቱም ኖ ነው የሚባለው። ከዛ ሜሴጅ ይላክላቸዋል። ያንን ሜሴጅ ቀጥታ እዚህ ላይ ማስገባት። አዲስ ስፔሻሊ አዲስ ስትጭኑ አዲስ ስም ለመላክ ኮድ ሁሌም እንደዚህ ይልካል። ከዛ ያንን ታስገባላችሁ ማለት ነው። እዚህ ላይ ትጽፋሉ። ሜሴጅ የመጣውን ታስገቡና ይሄዳል። ሞባይላችሁ ቁጥር ሜሴጅ ከገባ በኋላ ወደ ቀጣዩ ይሄዳልና ኮንፊርም ታደርጋላችሁ። ኮንፊርም ካረጋችሁ በኋላ ይደወልላችኋል። አንድ ቁጥር ንኩ ኦር ሁለት ቁጥር የሆነ ቁጥር የሚሰጣችሁ አለ። ያንን ነክታችሁ ኮንፊርም ማድረግ ትችላላችሁ፣ ወይ ይህንን ቁጥር ነክታችሁ ካንስል ማድረግ ትችላላችሁ። ኮንፊርም የሚለውን ነክታችሁ ከዛ እዚህ ላይ አፕሩቭድ እንደዚህ አረንጓዴ አፕሩቭድ የሚለውን ይመጣላችኋል። አፕሩቭድ የተባለው ደግሞ ቀጥታ መላክ የሚቻልበት ነው እና እሱን ነክታችሁ አሁን አፕሩቭድ ባለ ነክታችሁ ለምሳሌ ይሄንን ትራንስፈር መኒ የሚለውን ከዛ የምትፈልጉትን ቁጥር እዚህ ትጽፋላችሁ ማለት ነው፣ የምትልኩት ማለት ነው። ቀጥታ ደግሞ እዛው ሀገር የሚላከው በዩኤስዲ ነው። ያው በኢንተርናሽናል በዶላር ስለሆነ 1000 ሪያል ማለት 258.97 ዶላር ነው። አሁን ያንን ለክታችሁ እችን መጨረሻ ላይ ያለችውን ሳጥን ክሊክ አድርጋችሁ ከዛ ኮንቲኒው ትላላችሁ። ኮንቲኒው ስትነኩ ደግሞ ያው ሜሴጅ ይመጣላችኋል። ያንን ሜሴጅ ቀጥታ እናንተ ሜሴጅ የሚመጣላቸውን ቁጥር ያንን ውስጥ አስገብታችሁ ወደ ኮንቲኒው ማድረግ ትችላላችሁ። ኮንቲኒው ስትሉ ደግሞ ይደወልላችኋል። ይህንን ቁጥር ኮንፊርም ሁሌም ይደወላል። ሜሴጅ ከተላከ በኋላ ይደወላል። ኮንፊርም ማድረጊያ ማለት ነው። አንድ ቁጥር ወይ ሁለት ቁጥር የተባለውን ቁጥር ሪሲት ይደርሳችኋል። ያንን ሪሲት ለማግኘት ከፈለጋችሁ አድ ከተደረገ በኋላ ቀጥታ እነሱን ነክታችሁ መላክ ትችላላችሁ። ወደዛ ነክታችሁ ከላካችሁ በኋላ ሪሲቱ ራሱ ሴቭ ባታረጉት እዚህ ማይ ትራንስፈር ውስጥ ገብታችሁ ይመጣል። የተላከውን ብር በሙሉ እቺ ኤምቲሲኤን የምትባለዋ ኮድ ነች።
የተላከውን ብር በሪያል ይጽፍላችኋል። እዛ ውስጥ ገብታችሁ ራሱ ስክሪንሻት አድርጋችሁ ድጋሚ ለቤተሰብ ራሱ መላክ ትችላላችሁ። እና ያንን ፕሪንት አድርገው እነሱ ወደ ባንክ ሂዶ መቅረብ ይችላሉ። ስፔሻሊ ዌስተርን ዩኒየን ከሆነ በካሽ የሚቀበሉ ከሆነ ያንን ቁጥር ኤምቲሲኤን የምትባለውን እሱን ሂደው መቀበል ይችላሉ። እሱ ነው የተሻለው። በዌስተርን ዩኒየን ፍጥነት አለው። በኖርማል በአካውንታቸው ቢላክ ከ3 እስከ 5 ቀን ይፈጃል። ከ3 ቀን ከ5 ቀን በኋላ ነው የሚደርሳቸው። ዌስተርን ዩኒየን ግን ፈጣን ነው። ስፔሊንግ ግን መሳሳት የለባቸውም። በስትክክል ስፔሊንጉን መጻፍ ደግሞ ስፔስ ማድረግ ግዴታ ነው። የእነሱ ስም ከዛ ትንሽ ስፔስ አድርጋችሁ የወላጅ ስም ስፔስ ከዛ የአያት ስም ሙሉ ስም የሰው የአባት እና የአያት ሙሉ ስም ያስፈልጋል።